distinguished invited guests, የቀድሞ የቺፍ ኦፍ ስታፍ ሳሞራ የኑስ እንዲሁም ጀነራል ሳረ መኮንን በጥቅሉ ለሀገር መከላከያ ሰራዊት አባላትና አመራሮች በሙሉ በቅድሚያ እንኳን ለዓመታዊ የመከላከያ የሰራዊት ቀን አደረሳችሁ አደረሰን ለማለት እወዳለሁ። ለጠላቶቹ የፍርሃት ምንጭ ሁሌም ለወዳጆቹና ለኢትዮጵያውያን ኩራት የሆነው ጀግናው የመከላከያ ሰራዊታችን በዘመናት ሁሉ ያጋጠሙትን የውጭም ሆነ የውስጥ የሉዓላዊነት ፈተናዎች በከፍተኛ ወኔና ቁርጠኝነት የተወጣ የሀገር መከታና አለኝታ የሆነ ተቋም በመሆኑ በዚህ ታላቅ ሰራዊት ውስጥ በማገልገላችን ኩራት ሊሰማን ይገባል። ሀገራችን ከፍም ሆነ ዝቅ ባለችባቸው የታሪካችን ክፋዮች ሁሉ በጽናትና በታማኝነት በቁርጠኝነትና ከምንም በላይ ሀገርንና ወገንን ቅድሚያ በመስጠት ታላቅ መስዋዕትነት የተወጣ ተቋም ነው። በዚህም ከሀገራችን ህዝቦችም አልፎ ለሰላም ማስከበር በተሰማራባቸው ሀገራትና ህዝቦች ሁሉ በውጤታማነቱና በህዝባዊ ወገንተኝነቱ ምስጉን ሰራዊት ነው። ይህም ሆኖ ግን አሰራሩንም ሆነ ሙያዊ ክህሎቱን ዘመኑ ከሚጠይቀው ነባራዊና ንድፈ ሐሳባዊ ደረጃ ጋር ከማስተሳሰር አንጻር በርካታ ውስንነቶች ነበሩት። ውስጣዊ አሰራሩም ግልጽነት የጎደለውና ለብልሹ አሰራሮች የሚጋብዝ ነበር። እነዚህንና ሌሎች ክፍተቶችን በመድፈን የሀገር አለኝታነቱን ለማስቀጠል መከላከያ ሰራዊትና አመራሮቹ ባለፈው አንድ ዓመት ገደማ የለውጥ ጊዜያት በከፍተኛ ደረጃና ትኩረት ሰጥተን የሰራንበትና ስኬታማ ውጤቶችም ከተገኙባቸው ተቋማት አንዱና ዋነኛው ነው። የመጀመሪያውና ዋነኛው ለውጥ የሲቪል ቁጥጥርን ማረጋገጥ ነው። እንደሚታወቀው ፕሮፌሽናል መከላከያ ግንባታ አንዱ መለኪያ የሲቪል ቁጥጥር ማረጋገጥ መሆኑ ነው። ይህም በመገንዘብ በህዝብ ምርጫ በየተወሰነ ጊዜ የሚመረጡ የህዝብ ወኪሎች በወታደራዊ ጉዳዮች ላይ ዋነኛውን ውሳኔ እንደሚወስኑ የሚያስችል ቁመና መፍጠር ነው። ዴሞክራሲያዊ ስርዓቶች የህዝብ ውክልና የሚረጋገጠው መርጠው በሚወክሏቸው እንደራሴዎቻቸው መሆኑ ይታወቃል። ለዚህም ነው ሲቪል የሚቆጣጠረው ወታደራዊ ኃይል በተሻለ የአንድ ሀገር ዴሞክራሲ ዋልታ ተደርጎ የሚቆጠረው። ከዚህም ባሻገር መከላከያ ሰራዊት በየጊዜው ሊቀያየር ከሚችለው የአስፈጻሚው አካል ጋር ሳይወጣና ሳይወርድ በቀጣይነት ሙያዊ ክህሎቱን እንዲያሳድግ የሚያደርግ በመሆኑም ጭምር ነው። አንድ ወታደር ከምልምል ሰልጣኝነት እስከ መጨረሻው የጦር ኃይሎች ጠቅላይ ኤታማዦር ሹምነት ድረስ እስከ 40 ዓመት የሚፈጅ ጊዜ ሊወስድ ይችላል። ይህ ሙያዊ እድገት ሳይገደብ ሊቀጥል የሚችለው ከፖለቲካዊ ወገንተኝነት በጸዳ መልኩ ሙያዊ ልቀቱን ጠብቆ ማሳደግ ሲችል ብቻ ነው። ከዚሁ ጋር በማያያዝ ለሁሉም የፖለቲካ ፓርቲዎች የማስተላልፈው መልእክት አሁን እየተገነባ ያለው የመከላከያ ሰራዊት ዛሬ የሁላችንም አገር ሉዓላዊነት የሚጠብቅ ነገ የህዝብ ፈቃድ ሆኖ ስልጣን ብትይዙም ተረክባችሁ የምታስቀጥሉት ተቋም
መሆኑን ነው። እንደ አጠቃላይ በሁሉም ዘርፎች በዋናነትም በሀገር መከላከያ ሰራዊት ዙሪያ ጅምላ ፍረጃ ለዛሬም ሆነ ለነገ እኛነታችን ምንም የሚጨምረው ነገር ስለሌለ ይህንን መጥፎ አባዜ እስከ ወዲያኛው አሽቀንጥረን የምንጥልበት ጊዜ መሆኑን ተገንዝበን ሁሉንም በዜሮ ማባዛትና አፍርሶ የመገንባት ባህል አገራችንን ወደ ኋላ ሲጎትት እንጂ ወደፊት ሲያራምድ አላየንም። ይልቁንም የያዝነውን ለማሳደግ እየጨመርንበት ስንሄድ ያለው ላይ ማስተካከያዎች ስናደርግ በጊዜ ሂደት የተሟላና ሁሉን ያማከለ ስርዓት በአገራችን መትከል እንችላለን። ይህ እንዲሆን ጥፋት ሲታይ እንኳን በባለቤትነት ስሜት መጠቆምና እንዲታረም መወትወት እንጂ ተቋሙን እንደ ተቋም ማጠልሸት የወታደሩ የማድረግ አቅም ዋነኛ ምሰሶ የሆነውን ሞራል ይሸረሽራል። በመሆኑም በሀገር አለኝታና ኩራት ተቋም ላይ እንደዚህ አይነት የጅምላ ሂስ አፍራሽ በመሆኑ በአንክሮ ልንመለከተውና ልናሻሽለው ይገባል። ሌላው በጉልህ የሚነሳው መከላከያ ከዘመናዊ ቴክኖሎጂ ጋር ያለውን መራራቅ መቅረፍ ነው። ባደጉት ሀገራት የመከላከያ የጥናት ዘርፍ ከአካዳሚውና ከግሉ የጥናት ዘርፍ ጋር በመቀናጀት ፈርቀዳጅ የሆኑ ውጤቶችን የሚያስገኝ ነው። ከጥንታዊው ሰረገላ ጀምሮ እስከ ኢንተርኔት፣ ሰው አልባ በራሪ ቴክኖሎጂ ወይም ድሮን እና ሌሎችም አስፈላጊ የሆኑ ቴክኖሎጂያዊ ውጤቶች የተገኙት ከመከላከያ ጓዳ መሆኑ ሊዘነጋ አይገነባም። በቅርቡ የሳይበር ኮማንድ በጊዜ ሂደት ደግሞ የህዋ ምህዳር እንዳውዶች መያዛቸው መከላከያ በቴክኖሎጂ መስኮች ከፍተኛ ጥናትና ምርምሮችን እንዲያደርግ ከአካዳሚውና ከጥናት ተቋማት ጋር በቅንጅት እንዲሰራና ፈጠራ ላይ እንዲያተኩር የሚያደርጉ ናቸው። ይህንን በተሻለ መልኩ ለማገዝም በአዲሱ አዋጅ የእጩ መኮንነት ምልመላ ከሲቪል ጭምር እንዲሆን ተደርጎ የተሻሻለ በመሆኑ በተለያየ የትምህርት ዘርፍ የተመረቃችሁና የወታደራዊ ሙያ ዝንባሌ ያላችሁ ወጣቶች በዚህ እድል በመጠቀም ዘመናዊ ተቋም የመገንባትና የቴክኖሎጂ ልቀት ለማረጋገጥ ልትጠቀሙበት እንደሚገባ ልጠቁማችሁ እወዳለሁ። ውድ የሰራዊታችን አባላት፣ መከላከያ ሰራዊትን የማዘመን ጉዳይ የአንድ ወቅት ስራ አይደለም። የስጋቶች ሁኔታና የማድረግ አቅም በየወቅቱ ይለያያል። ቴክኖሎጂ የሚፈጥሯቸው አቅሞችና ስጋቶች በየቅጽበቱ ይቀያየራሉ። በዚህ በተለዋዋጭ ምህዳር ውስጥ ብቁ ሆኖ ለመገኘት ከዘመን ጋር አብሮ መዘመን ያስፈልጋል። ለዚህ ደግሞ ተማሪና አዳጊ ተቋም መገንባት ይኖርባቸዋል። ለዚህም በተቋም ደረጃ ከሚደረጉ ማሻሻያዎች ባሻገር እያንዳንዳችሁም በግል ሁሌም ተማሪና አዳጊ መሆን ይጠበቅባቸዋል። የተከበራችሁ የሀገራችን ሕዝቦች፣ ጀግናው የመከላከያ ሰራዊት ከአብራካችሁ ተከፍሎ የወጣና ለሀገራችን ሰላም ዋስትና ለመስጠት ሌት ተቀን የሚዋደቅ ባልተመቸ አኳኋን ውስጥም የላቀ ውጤት እንዲያመጣ የምንጠብቀው የሀገር መከታችን ነው። ሆኖም የሚከፍለውን የመስዋዕትነት ደረጃ ቀረብ ብሎ ካለማየት በሚገባው ደረጃ ክብር አለመስጠት ይስተዋላል። ይህን ባህል ለመቀየር
ዩኒፎርም የለበሱና መለዮ አድርጎ በህዝብ መገልገያ ስፍራ የሚገኙ ወታደሮች ከሁሉም ተገልጋይ በፊት ቅድሚያ በመስጠት ለሞያውና ለወታደሮቹ ያለንን ክብር ማሳየት ይኖርብናል። በዚህ ረገድ ሚዲያውን ጨምሮ አጠቃላይ የኪነ ጥበብ ማህበረሰቡ መከላከያ ሰራዊታችን በሚፈለገው ደረጃ እንዲቀረጽና በህዝብ ዘንድ ያለው እምነት እንዲያድግ የማድረግ ከፍተኛ አቅም አላችሁ። በተቃራኒው ክብርን የሚያጠለሽ ነገር ሊፈጽም በሚችል መንገድ ማስተጋባትም እንዲሁ ትችላላችሁ። ቁም ነገሩ ግን በማጠልሸት ውስጥ ምንም የሚገኝ ነገር የለም። ዛሬ እንደዋዛ ያጠለሸነው ወታደር ነገ ወራሪ ኃይል ቢመጣ ምን ሊገጥመን እንደሚችል ለኢትዮጵያውያን መናገር አያስፈልግም። እንደምታውቁት በአሜሪካ ሆሊውድ በወታደርነት አገርን ማገልገል ትልቅ ክብር እንደሆነ ውትድርና እንደ አንድ ሙያ ብቻ ሳይሆን አገርን በማፍቀር የሚመርጡት ሙያ እንደሆነ በማሳየት በኩል የሚጫወቱት ሚና እጅግ በጣም ከፍተኛ ነው። ሌላው ቀርቶ አሜሪካ በተሸነፈችባቸው አውደ ውጊያዎች ጭምር ወታደሮቿ ምን አይነት ገድል እንደሰሩ በማሳየት የወታደሮቻቸውን ጀግንነትና አገልጋይነት ለማጉላት እስከዚያ ርቀት ይሄዳሉ። የሶማሊያን ሰላም፣ የሱዳንን ሰላም ለማረጋገጥ ሄዶ ሕይወቱን የገበረውንና ኢትዮጵያን ያስገበረውን ጀግና ሁሌም ማስታወስና ማክበር ከእያንዳንዱ ዜጋ የሚጠበቅ ተግባር ይሆናል። በዚህ ረገድ በእኛም በኩል አስፈላጊው ትኩረት ሰጥቶ የመስራት ውስንነት ቢኖርም በአብዛኛዎቹ ፊልሞቻችን፣ ቀልዶቻችንና ጽሑፎቻችን የሚሳለው የወታደርና ወታደራዊ አዛዥ ገጸ ባህሪ ቀረጻ ጥንቃቄ እንደሚጎለው መታዘብ ይቻላል። በቀጣይ ሙያተኞች ሙያዊ ነፃነታቸው እንደተጠበቀ ሆኖ ለእውነት የቀረበ ስራ እንዲሰሩ ከማስቻል አንጻር በመከላከያ በኩልም ለጥበበኞች በርም መክፈትና ለጥናትና ምርምር አጋዥ መረጃዎችን ተደራሽ ማድረግ ተገቢ እንደሆነ ሳልጠቁም አላልፍም። ከበጀምቶን ኡመኒ መጋላ አዳማፍ ናነወሼ ጉያራ ሰገንታ ሆማ ወራና የሮ ቶርበፋፍ ከበጁ አዳማ ኬሰት ጎቹዳፍ ሙርቴሱን ኬኝ ኡመኒ ኬኝ ሆማ ወራናፍ ከበጀ ቀቡ በካ hanqina argettimmo sirreessuuf fedhii inni qabuuf kaka'umsa inni qabu waan beennuuf hanqina keenya sirreessinee cimina keenya jajjabeessinee har'as akka kaleessaa hoomaan waraanaa biyya keenya hunda keenya kan boonsu hunda keenya kan eegu hunda keenyaaf kana hojjetu akka ta'uuf halkanii guyyaa akka hojjan waadaa ummata keenyaaf gala. ummanni keenyas alaalatti jibbuuf arrabsoo osoo hin ta'in itti seenee sirreessuuf itti seenee gaggeessuuf yeroo kamiyyuu caalaa of qopheessuu akka qabu ergaa koo dhaamuun barbaada. የመከላከያ ጠቅላይ ኤታማዦር ሹም አዲሱን የለውጥ መንፈስ ተከትለው በቀድሞ በደርግ የሰራዊት ከፍተኛ መኮንኖች በያደግ ከፍተኛ ጀነራል መኮንኖች እነ ጀነራል ሳሞራ የኑስ እነ ጀነራል አበባው ታደሰ እነ ጀነራል ባጫ ደበሌ በዚህ ስነ ስርዓት እንዲገኙ ማድረጋቸው የመደመር ጉልበት ማሳያ ስለሆነ ይህ ባህል ወደፊትም ተጠናክሮ እንደሚቀጥል ሁሉም መስሪያ ቤቶች ከመከላከያ በመማር ያገለገለን በማክበር የሚያገለግልን ለመፍጠር በህብረት አሁንም
በመደመር እቺን ታላቅ አገር ወደ ላቀ ከፍታ የማሸጋገር የጋራ ኃላፊነታችን እንድንወጣ አደራ ማለት እፈልጋለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያን ይባርክ። ገለቶማ ናጅራዳ ኡልፋዳ። የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ ክቡር ዶክተር አብይ አህመድ ላስተላለፉልን መልእክት በኢፌዴሪ መከላከያ ሰራዊታችን ስም እጅግ አድርገን እናመሰግናለን። Excellencies, we would like to thank Dr. Abiy Ahmed, Prime Minister of the Federal Democratic Republic of Ethiopia and Commander of the Defense Forces. Thank you very much. ወደ መጨረሻው መርሃ ግብራችን ልናመራ ነው። ፕሮግራማችንን የምናጠናቅቀው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ብሔራዊ መዝሙር ይሆናል። የማርሽ ባንድ አጃቢነት መዝሙሩን በመዘመር በዓላችንን እናጠናቀቃለን። Excellencies, you may now rise for the national anthem of the Federal Democratic Republic of Ethiopia. ለብሔራዊ ሰንደቅ ዓላማ ክብር በህብረት ሰላም የክብር እንግዶቻችንን መጀመሪያ እንሸኛለን። Excellencies, we thank you very much. This is the end of the event. Safe journey back home. ክብራትና ክብራን የአዳማና አካባቢ ነዋሪዎች ሁላችሁም እጅግ በጣም እናመሰግናለን። እዚህ ለተሳተፋችሁ ለሁላችሁም እጅግ እናመሰግናለን። መልካም ቀን ይሁንላችሁ። gargaarsa